ዛሬም ክብደትን ለመቀነስ ቦርጭን ለማጥፋት በረሃብ በአምሮት እየተሰቃዩ ነው። ይህንን ይመገቡ ያንን ይተው በሚሉ የተለያዩ መረጃዎች ተሰላችተዋል። ድክም ብሎታል። ግድ የለም በዚህ ቪዲዮ ያማራን የወደዳችሁትን ጥግብ ብላችሁ እየበላችሁ እንዴት እንደምትቀንሱ ወሳኝ የሆኑ ሚስጥሮችን ታገኛላችሁ። ከአሁን በኋላ ቦርጭን ለማጥፋት አድካሚና ውጣ ውረድ የበዛበት ስፖርትን ታቆማላችሁ። ለምን? እናንተ ተወዳዳሪ ስፖርተኛ አይደላችሁም። እናንተ እንቅስቃሴ ወይም ስፖርት አንዱ የህይወት ዘይቤያችሁ ነው። ስለዚህ ይህንን በደንብ ነው ማወቅ ያለባችሁ ማለት ነው። ስፖርት የህይወት ዘይቤያችሁ ነው ማለት ነው። ብዙ ሰዎች ቦርጭን ለማጥፋት ተራራን የመግፋት ያህል ይሆንባቸዋል። ይጀምራሉ፣ ያቆማሉ። ለሳምንት ያህል በወኔ ይነሳሉ፣ ምግብ ያቆማሉ። በተራበ በደከመ ሰውነት ስፖርት ይሰራሉ። ጤና ለማግኘት ብሎ ጤናቸውን ያጣሉ ማለት ነው። ቆይተው ዳግም ደግሞ ሌላ መረጃ ይሰበስባሉ። ለሳምንት ያህል ይተገብሩታል። ከዛን ከሳምንት በኋላ ደግሞ ያቆሙታል። ዛሬ ከእንደዚህ አይነት አዙሪት እንወጣለን። በዚህ ቪዲዮ እነዚህን ሁላ ችግሮች ሰባብሮ ዳግም እንዳይመለስ አድርገን አርቀን እንጥላለን። ስለ ጤናውና የአኗኗር ዘይቤው ግድ ካሉት ቀለል ባለና ባልተወሳሰበ ለኛ በሚገባ መልኩ በዚህ ቻናል ስለሚቀርብሎ የሰብስክራይብ በተኑን በመጫን አጋሪው ነው። ቀጥታ ወደ ዛሬው ሚስጥራዊና ሳይንሳዊ ወደ ሆነው የሆድ ስብ ማጥፊያ ዘዴ ስገባ ለኔ በጣም የሰራልኝ በ5 ሳምንት ውስጥ 7 ኪሎ እንድቀንስ የረዳኝ ክብደቴ ብቻ ሳይሆን በዋናነት የሆድ ስቤ ነው በጣም የቀነሰውና በጣም ያስደስተኝ አራት ሚስጥሮች አሉ እነግራችኋለሁ ማለት ነው። የሆድ ስቤን እንድቀንስ የረዳኝ። ከዛ በፊት ግን እናንተ እስቲ በኮመንት ላይ ቁመታችሁን፣ ክብደታችሁና የወገብ ዙሪያችሁን ንገሩኝ። እኔም ስንት መሆን እንዳለባችሁ በኮመንት ላይ መልስላችኋለሁ። የሆድ ስብና ክብደትን ለማስተካከል በሚሉ የተሰሩ የተለያዩ ቪዲዮዎችን አይታችኋል። ያው እርግጠኛ ነኝ ለመተግበር ወስናችሁ ለተወሰነ ጊዜ ሞክራችኋል። ነገር ግን ብዙም ለውጥ መመልከት ተስኗችሁ ትታችሁታል። ከመጀመሪያው በባሰም የክብደት መጠን ጨምራችሁ ራሳችሁን አግኝታችሁታል ማለት ነው። እስቲ አንድ ጊዜ ወደ ሀገራችን የገጠሩ ክፍል ውሰዳችሁ። ማለትም በሁሉም የሀገራችን ገጠራማ አካባቢዎች ያሉ ሰዎችን ነው። አቋማቸውን እስቲ ተመልከቷቸው። የተስተካከለ አቋም፣ የሆድ ስብ የማይታይባቸው ወፍራም ያልሆኑት ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ለምንድን ነው? ከከተማ ሰው ባልተናነሰ መልኩ እንደውም በበለጠ መልኩ ይመገባሉ። ይሄን ምግብ አልመገብም ሲሉ ሰምታችሁ አታውቁም? ያማራቸው በደንብ አድርገው ነው የሚበሉት። ቦርጫም ወይም ደግሞ የሆድ ስብ ያለበትን ሰው ደግሞ መመልከት በጣም እዛ ብርቅ ነው። አሁን ደግሞ ከተሞች አካባቢ የሚኖሩ ሰዎች ዞር ብላችሁ ተመልከቱ እስቲ። ከምታያቸው 5 ሰዎች ውስጥ 4ቱን ያያቸው የተስተካከለ አቋም የሆድ ስብ የሌላቸውን ሰዎች መመልከት በጣም ብርቅ ነው እኛ ጋር ማለት ነው። የሆድ ስብ የሌለበትን ሰው ማየት በጣም ነው የሚከብደው ከተማ አካባቢ ላይ። ቢያንስ 4ቱ የቦርጭ ወይም የሆድ ስብ ያላቸው ናቸውና እዚህ ጋር የመጀመሪያው ሚስጥር ይፈታል ማለት ነው። ይሄን ጥያቄ ስጠይቁ የመጀመሪያው ሚስጥር ይፈታል። ምንድነው? የአኗኗር ዘይቤ ማስተካከል ማለት ነው። የአኗኗር ዘይቤ ነው ወሳኝነቱ ያለው ማለት ነው። እና እናንተ የአኗኗር ዘይቤያችሁን ለማስተካከል ፍቃደኛ ናችሁ ወይ ነው የመጀመሪያው። ዘመናዊ ኑሮ ምን ያህል ጤናማ ኑሮ እንድትኖሩ ሰላም መረጋጋትን ሰጥቷችኋል? ይሄ ራሳችሁን እንድትጠይቁ የምፈልገው ነገር ነው። ብዙ ዕውቀት ከዚህ በፊት ሰብስባችኋል ብያለሁ። ሁሌም ግን የማይተገበር ዕውቀት ዋጋ የለውም። በመጀመሪያ ለመተግበር ወስናችሁ ጀምሩ። ሰብስክራይብ በማድረግም ይቀላቀሉ ማለት ነው። የአኗኗር ዘይቤ ላይ አመጋገብ ወሳኝ ነው። ከሰውነት ክብደት ጋር 80% ደግሞ አመጋገብ ይገናኛል ማለት ነው። እንዴት እንደሚተሳሰር እያያችሁ ነው አይደል? ቢያንስ 80% ደግሞ ከሰውነት እና ከጤና ጋር አመጋገብ 80%ን ይይዛል ወይም የራሱን ሚና ይጫወታል ማለት ነው። አመጋገባችን ከተስተካከለ 80% የሰውነት ጤናችን ይስተካከላል። እዚህ ጋር በዋናነት የምናየው የአኗኗር ዘይቤያችንን ማስተካከል አለብን የሚለውን ነው ማለት ነው። የአኗኗር ዘይቤያችን ሲስተካከል ወደ አመጋገብ እንመጣለን፣ አመጋገባችንን እናስተካክላለን ማለት ነው። ስለ አመጋገብ ስናወራ ደግሞ በዋናነት የምናየው ካሎሪ ነው። ካሎሪ ምንድነው? በቀላሉ እስቲ መንገድ ካሎሪን ስነግራችሁ፣ ካሎሪ ማለት በምግብ ሳይንስ ውስጥ የምግቡ የኃይል መጠን አማውንት ኦፍ ኢነርጂ ሜዠር የሚደረግበት ነው። በቃ የምንለካበት ነው። ቀላል የሆነ ኮንሰፕት ነው ካሎሪ ማለት ነው። ካሎሪ ዴፊሲት፣ ካሎሪ ኢንቴክ ምናምን ሲባል ሰምታችሁ ሊሆን ይችላል። ምንድነው የሚለው? የምግብ ኃይል መለኪያ ነው። ሌላ ነገር ውስብስብ ነገር የለውም ማለት ነው። ስለዚህ ሰውነት ክብደትን ለመጨመር ካሎሪ መጨመር ነው፣ የሰውነት ክብደትን ለመቀነስ ካሎሪ መቀነስ ነው ማለት እንጂ የምግብን መጠን መቀነስና መጨመር አይደለም። መጠኑ አይደለም ማለት ነው። የምግቡ መጠን ሳይሆን ምግቡ የሚይዘው የካሎሪ መጠን አይታችሁ መመገብ ነው። ስለዚህ የካሎሪ መጠኑ ያነሰ ምግብ ጥግብ ብላችሁ ብትበሉ የሚለውጠው ነገር የለም ማለት ነው። ሰውነታችን ምንድነው? በተፈጥሮ በጣም አስተዋይ ነው። ኮንሺየስ ሆኖ ነው የሚሰራው የሚንቀሳቀሰው ማለት ነው ሰውነታችን። ስለዚህ ከመጠን በላይ የሆነ ኃይል ስንሰጠው ይሰበስበውና ለችግር ጊዜ ለአደጋ ጊዜ ይጠቅመኛል ብሎ ያስቀምጠዋል በሆዳችን ላይ። ከዛን እየጨመረ ሲመጣ በተለያዩ ኦርጋኖቻችን ላይ ያስቀምጠዋል ማለት ነው። ለችግር ጊዜ ረሃብ ሲመጣብኝ አውጥቼ የምጠቀመው ነው ብሎ ማለት። አንደኛ
በዋናነት የካሎሪ መጠን አወሳሰዳችንን ማስተካከል ነው ብያለሁ አይደል? ስለዚህ ለመቀነስ የሚፈልግ ሰው አንድ አዋቂ ሰው በቀን ውስጥ የሚያስፈልገው የካሎሪ መጠን ከዛ ላይ ከ300 እስከ 500 መቀነስ ማለት ነው። ቀላል ነው። ከምንመገባቸው ምግቦች ላይ ከ300 እስከ 500። ከዛ በታች በጣም በተራብን ባጣን ቁጥር ብዙ ጣጣ ነው የሚያመጣብን። ቶሎ ልንቀነስ እንችላለን፣ ምንም ጥርጥር የለውም። ግን ኃይል አይኖረንም፣ እንደክማለን። የማዞር ብዙ ከዛ በኋላ ለብዙ ጊዜ የማይሽር ጠባሳ ያስቀምጥብናል ማለት ነው። በዛ ላይ ደግሞ ያማረና የተዋበ መቀነስ አንቀን አላማችን እዚህ ጋር ምንድነው ነው? ቶሎ ቀንሶ ውድድር አለብን ወይ? ቶሎ ቀንሰን ቀረጻ አለብን ወይ ነው? አይደለም። ሰውነታችን ቀንሶ በዛው መጠን እንዲሄድ ነው አይደለም የምንፈልግ። ስለዚህ በአንዴ ምግቦቻችንን አቁመን አይደለም፣ ከዛን ስንመለስ ዞሮ መመለሱ አይቀርም። ስለዚህ በሂደት ነው በፕሮሰስ ነው መቀነስ ያለበት ሰውነት ክብደታችን እንጂ በአንዴ እንዲዋዥቅ ማድረግ የለብንም። ስለዚህ የካሎሪ መጠናችንን መቀነስ፣ ከዛን የቀረውን ደግሞ በካሎሪ መጠናቸው በጣም ዝቅተኛ በሆኑ ምግቦች ደግሞ ጥግብ ብለን መብላት ነው ማለት ነው። በሁለተኛው ያው የፕሮቲን መጠናችንን ማሳደግ መጨመር ነው። ፕሮቲን የበዛበት ምግብ መመገብ አለብን ማለት ነው። ፕሮቲን በነገራችን ላይ በጣም እንደዚህ ውድና ለማግኘት የሚቸግር አይደለም። እነ ምስር፣ እነ ባቄላ እና አባጮማ፣ አደንጓሬ የሚባሉ እነዚህ ብዙ እንትኖች አሉ፣ ምግቦች አሉ። እነሱም በጣም መመገብ ይቻላል። በተለያየ መንገድ አጣፍጦ መስራትም ይቻላል። ስለዚህ ፕሮቲን በጨመረን ቁጥር የጡንቻ ግንባታችንን እንጨምራለን። የጡንቻ ግንባታ ደግሞ ለሰውነት ስብ ማቃጠል የራሱ ሚና እና ጤናማ ለሆነ ኑሮ የራሱ ሚና ይጫወታል ማለት ነው። በሶስተኛ ደረጃ ጤናማ ስብ የሆኑ ምግቦችን መመገብ እንደነ አቮካዶ፣ ቅቤ፣ ለውዝ፣ የወይራ ዘይት ያሉትን ጤናማ ስቦች መመገብ ነው። አራተኛ እንቅስቃሴ ከማድረጋችን በፊትና እንቅስቃሴ ካደረግን በኋላ ደግሞ እንደ ሙዝ ያሉ ካርቦሃይድሬቶችን መመገብ ነው። ለምን? ኃይል ስለሚሰጡን ማለት ነው። እነዚህን መጠናቸውን ቀንሰን ግን ከእንቅስቃሴ በፊትና ከእንቅስቃሴ በኋላ በጣም አሪፍ ነው። ስለዚህ አመጋገባችንን በዚህ መልኩ እናሳምራለን ማለት ነው። በሁለተኛ ደረጃ ወይም ሁለተኛው ሚስጥር ደግሞ እንቅስቃሴ። ይሄ በደንብ መናገር ፈልጋለሁ ማለት ነው። እንቅስቃሴ ወሳኝ ነው። አሁን ዘመናዊ ኑሮ ላይ በጣም እየገታ ነው እና እያሳጣን የመጣው ነገር እንቅስቃሴ መጠናችንን መቀነስ ነው። ቅድም ከነገርኳችሁ ሚስጥር ጋር ይሄዳል ማለት ነው። አስተውሉት እስቲ፣ ራሳችሁን ጠይቁት ካልኩት ጋር ማለት የክፍለ ሀገር ሰዎች ለምንድን ነው በብዛት ተመግበውም የሰውነት ስብ ማናይባቸው በብዛት እንቅስቃሴ ያደርጋሉ? ይቃጠላል ማለት ተመሳሳይ ምግብ እንቅስቃሴ የማያደርግና እንቅስቃሴ የሚያደርግ ሰው ተመግቦ እኩል የሰውነት ክብደት ሊኖረው እንዴት ይገባል? ያኛው ያቃጥለዋል አንደኛው ማለት ነው። ስለዚህ እንቅስቃሴ ወሳኝ ነው። እንቅስቃሴ ማለት ግን ምን ማለት ነው ሲባል የግድ ጂም ውስጥ ገብቶ ጠዋት ከእንቅልፍ ተነስቶ መሯሯጥ ማለት አይደለም። ያን ማድረግ ከተቻለ እሰየው ይሁን። ግን እንቅስቃሴ ማለት እሱን አይደለም። በጣም ቀላል እንቅስቃሴዎች አሉ። በቀን ውስጥ ቢያንስ 10 ሺህ እርምጃ መራመድ ነው። 10 ሺህ እርምጃ በቀን ውስጥ ስራዬ ብሎ በአንድ የተነስቶ መንቀሳቀስ ሳይሆን ምሳሌ ከቤት ስራ ቦታ ያለውን ወይም ትራንስፖርት መያዣ ቦታ ያለውን መንገድ ይቆጠራል። ከዛን ደግሞ ትራንስፖርት ለመያዝ ሰልፎች አሉ፣ እነዛም ይቆጠራሉ። ከዛ ሜቢ ህንጻ ከሆነ ሊፍቱን ትቶ በደረጃ መውጣት ሊሆን ይችላል። ይሄም እንቅስቃሴ ነው። ቤት ውስጥ ከተመገብን በኋላ የተመገብናቸውን ነገሮች በማነሳሳት ሊሆን ይችላል። ይሄም እንቅስቃሴ ነው። እንደውም ሁለት ጥቅም ነው ያለው። አንደኛው የምንፈልገውን ነገር ማስተካከል እናስተካክላለን። ሁለተኛ ደግሞ እንቅስቃሴውን እናደርጋለን ማለት ነው። ስለዚህ ትናንሽ ቀላል የሚመስሉ ግን እየተውናቸው የመጣናቸው ከዘመናዊ ኑሮ ጋር እየተውናቸው የመጡት የእንቅስቃሴ ነገሮችን እነሱን ማስቀጠል ነው በቃ። ሌላ ከባድ ነገር የለውም እንቅስቃሴ ማለትና ከተመገቡ በኋላ ቢያንስ ለ10 ደቂቃ አለመቀመጥ ነው። ይሄ በልተን እዛው ጋር ደግሞ የምንለው ነገር እሱ በጭራሽ ከዚህ በኋላ ሊቀጥል የሚገባ አይደለም። አንድ የስቡን ለመቀነስ ወይም የሆድ ቦርጩን ለማጥፋት የሚፈልግ ሰው ተመግቦ መቀመጥን ማቆም አለበት። ቢያንስ ለ10 ደቂቃ መንቀሳቀስ አለበት እና በሳምንት ቢያንስ ለ3 ከበድ ያሉ ነገሮችን ማንሳት፣ ከበድ ያሉ ነገሮችን ከቦታ ቦታ ማድረግ በጣም ወሳኝ ነው። ያ ማለት ጡንቻችን እንዲገነባ ይረዳል ማለት ነው። ጡንቻ ደግሞ የስብ ማቃጠል ሂደትን ያፋጥንልናል። ጤናማ የሆነ የስብ ማቃጠልን በጣም ያፋጥንልናል። ስለዚህ በሳምንት 3 ከበድ ያሉ ነገሮችን ማንሳት ወሳኝ ነው ማለት ነው። ሶስተኛው ሚስጥር እንቅልፍና ውጥረት፣ ጭንቀት ናቸው ማለት ነው። ብዙ ሰዎች እንቅልፍና ውጥረት፣ ጭንቀት ከውፍረት ጋር ያለውን ግንኙነት በፍጹም ምን አገናኘው ነው እንደው የሚሉት። እንደው መተኛት ነው በጣም የሚያወፍረው የሚሉ ወሬዎች ምናምን ይሰማሉ። እና አንድ አዋቂ የሆነ ከ7 እስከ 8 ሰዓት ያለውን በ24 ሰዓት ውስጥ መተኛት አለበት።
የምሽቱን ክፍል ማለት እና የመነሻ ሰዓታችንም ሳይሆን የመተኛ ሰዓታችንንም አላርም ብንሞላ አሪፍ ነው ብዬ እመክራለሁ። ለምን የመተኛ ሰዓታችንና የመንቂያ ሰዓታችን ተመሳሳይ መሆን አለበት። በቂ እንቅልፍ ማጣት የኮርቲሶል የሚባል ሆርሞን እንዲመነጭ ያደርጋል ማለት ነው። ይህ ሆርሞን ውጥረትና ጭንቀት ሲሰማን የሚመነጭ ሆርሞን ነው። ስለዚህ ይህን ሆርሞን የሆድ አካባቢ ስብን እንዲከማች ያደርጋል ማለት ነው። ይህ ሆርሞን የሆድ ስብ እንዲከማች ያደርጋል። ስለዚህ ጭንቀትና ውጥረትን ማስወገድ በጣም ወሳኝ ነው። ያው እንዴት እናስወግድ? አንዳንድ መንፈሳዊ ቦታዎች ላይ መሄድን በጣም አሪፍ ነው። ጸጥ ያለ ቦታ፣ እንደዚህ ተፈጥሯዊ በሆኑ ቦታዎች ላይ እንቅስቃሴ ማድረግ፣ አንዳንድ ነገሮችን ደግሞ አሳልፈው ለፈጣሪ መስጠት ከጭንቀት እንድንገላገል ያደርጋል። አራተኛው ሚስጥር በቂ ውሃ መጠጣት። ስለ ውሃ በጣም ብዙ ነገር ሰምታችኋል፣ ብዙ ነገር ብሏል። መተግበሩ ብቻ ሊሆን ይችላል የከበዳችሁ። ስለዚህ በቂ ውሃ መጠጣት በጣም ወሳኝ ነው። አንድ አዋቂ የሆነ ሰው ከ2 እስከ 3 ሊትር መጠጣት አለበት። ያው እሱ እንደ እንቅስቃሴው ቢወሰንም ማለት ነው። እንደ እንቅስቃሴው ይወሰናል። በጣም እንቅስቃሴ የሚያበዛ ከሆነ የተለያዩ እንቅስቃሴ የሚያበዛ ከሆነ መጠኑ ሊጨምር ይችላል ማለት ነው። ውሃ ሜታቦሊዝምን ያፋጥናል። ጤናማ የሆነ የምግብ የመፈጨት ስርዓት ይኖረናል ማለት ነው። እንደነ አልኮል እና ጣፋጭነት ያላቸው መጠጦችን ደግሞ ማቆም ወይም መቀነስ አለብን። አሁን አልኮል ስብ መቃጠልን ያቆምብናል ማለት ነው። የስብ መቃጠልን ስለሚያስተጓጉልብን አልኮል መጥፎ ነውና አልኮልን መቀነስ ወይም ማቆም ይመረጣል። እንደ ዝንጅብል እና አረንጓዴ ሻይ ያሉትን የእጽዋት ሻዮችን ደግሞ ማዘውተርም በጣም አሪፍ ነው። ያው ስለ ዝንጅብል ጥቅም እና የዝንጅብል ሻይ ጥቅም የመጀመሪያው ቪዲዮ ላይ ሰርቻለሁ። እዛ ገብታችሁ መመልከት ትችላላችሁ ማለት ነው። ከዛም በየሳምንቱ ለውጥን መከታተል ነው። ክብደትን ብቻ ሳይሆን የሆድ ዙሪያን ወይም ደግሞ የወገብ ዙሪያን መለካት ነው። ለውጥን መከታተል በጣም ወሳኝ ነው። የጀመርነው መንገድ እየሄድንበት ያለው መንገድ ትክክል ነው ወይ አይደለም የሚለውን እሱ ነው የሚያሳየንና ስለዚህ በየሳምንቱ ለውጥን መከታተል አሪፍ ነው። እነዚህን 4 ሚስጥሮች ማለትም አመጋገብን፣ ካሎሪ ዴፊሺት ፕላስ ፕሮቲን መጨመርን፣ እንቅስቃሴን በየሳምንት ከበድ ያሉ ነገሮችን ማንሳት ሊሆን ይችላል፣ የእግር ጉዞ ማብዛት፣ በሶስተኛ ደረጃ በቂ እንቅልፍና ውጥረትን መቀነስ፣ ሶስተኛ በቂ ውሃ መጠጣት፣ አልኮል እንደዚህ ጣፋጭነት ያላቸውን መጠጦች መቀነስ፣ እንደ ዝንጅብል የተፈጥሮ የእጽዋት ሻዮችን መጠቀም፣ የህይወት ዘይቤ ማስተካከል፣ በአጠቃላይ የህይወት ዘይቤ ማስተካከል። እነዚህን 4ቱን በአግባቡ ከተገበርን በ4 ሳምንት ውስጥ ተአምራዊ የሆነ ለውጥ ታያላችሁ። ይህን በእርግጠኝነት መናገር እችላለሁ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉ። ዳግም እንድንገናኝ ከፈቀዳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ በጤና ያቆየን እላለሁ። ቻው።